መጽሐፍ እናወጣና ምዕራፍ 2 ላይ ያለውን ቃል ከኔ ጋር አብረን እናያለን። የእግዚአብሔር ቃል ድንቅ ነው፣ ሕይወታችሁን እንደሚሰራ ተስፋ አደርጋለሁ። የመልእክቴ ዋና ርዕስ በደሙ የተመረቀ መንገድ ተከፍቶላችኋል የሚል ነው እና ስለ ደም ብዙ ነገር እናወራለን። ስለ ኢየሱስ ደም የምናወራበት ምሽት ነው። ሰው ሁሉ ራሱን ያዘጋጅ። በኋላ ላይ በጣም ነው መጸለይ። ኢየሱስ ጌታ ስንጸልይ ደግሞ ክብር ውስጥ ገብተን ነው እና ይህንን ምድር ለቃችሁ በኢየሱስ ዓለም ውስጥ እንድትቆዩ እንድትከራረሙልኝ እፈልጋለሁ። እንግዲህ እንደሚታወቀው እኛ አሕዛቦች እንደነበር መጽሐፍ ይናገራል። ነገር ግን በክርስቶስ ኢየሱስ ወደ እግዚአብሔር መንግሥት እንደቀረብን ከኪዳኑ ሕዝብና ከእግዚአብሔር ክብር የራቅን ሰዎች ነበር። ግን በክርስቶስ ኢየሱስ በኩል ደግሞ የመዳን መንገድ ተዘጋጀ። እግዚአብሔር ለአብርሃም እንደተናገረው በወገብህ ላይ ወይም ደግሞ በአንተ ምክንያት አሕዛብ ይባረካሉ ብሎ እግዚአብሔር የተስፋ ቃል ገብቷል። ያ በረከት ዛሬ ምሽት እያንዳንዳችን ላይ ይወድቃል። ጮሆ አሜን በላንስ እና መጽሐፉ መግቢያው ላይ ያው ጸሐፊው ጳውሎስ እንደሆነ ይነገራል። ኤፌሶን መጽሐፍ ጠንከር ላሉ ክርስቲያኖች የተጻፈ ነው፣ ለውጊያ እንዲዘጋጁ የተነገረበት። ከዛ ደግሞ አሕዛብንም ማዕከል ያደረገ ወደ ክርስቶስ መንግሥት የገቡና የፈለሱ ለአማኞች የተጻፈ መጽሐፍ ነው። ምዕራፍ 2 ላይ እንዲህ ብሎ ይናገራል። ቃሉን በኢየሱስ ስም አነባለሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሠራው መንፈስ አለቃ እንደሆነው በአየር ላይም ሥልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸዋል። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቦናችንን ፍቃድ እያደረግን በሥጋችን ምኞት በፊት እንኖር ነበረ። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበር። ነገር ግን የምትለዋን አስምሩልኝ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና። ኢየሱስ ጌታ ነው። በሚመጣው ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋ በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ቁጥር 11 ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዘ በተባሉት ያልተገረዛችሁ የተባላችሁ ይህን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋ አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ቁጥር 13 እንደዚህ ይላል፣ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አሜን። እስኪ ለጌታ ቃል ክብር ይሆንለት። አሜን። አይቻልም። መጽሐፉ ሲናገር የሚገርመው ነገር የኤፌሶን መጽሐፍ ጳውሎስ ነው የጻፈው ብያችኋለሁ። ምዕራፍ 2 ላይ ያለው የእግዚአብሔር ቃል በበደላችሁና በኃጢአታችሁ ሙታን በነበራችሁ ጊዜ ብሎ ይጀምራል። በደል ማለት ምን ማለት ነው? አዳምና ሔዋን ወይም ደግሞ ከኤደን ገነት ከተባረሩበት ቀን ጀምሮ ከእግዚአብሔር ኪንግደም ወይም ከእግዚአብሔር ኅብረት ውስጥ እንደወጡ መጽሐፍ ይናገራል። ሰዎቹ ሕልውናውን የሚያጣጥሙበትን ዓለም አጥተው በአዳምና በሔዋን ምክንያት ኃጢአት ወደ ምድር ገብቷል። ከዚህ የተነሳ ሰው መንፈሳዊም ሥጋዊም ነገር ሞተ እና ሙት ብሎ መጽሐፍ የሚጠራው መንፈሳዊ ዓለም ላይ ከእግዚአብሔር ዓለም የራቁ መሆናቸውን ይናገራል። አሁን ግን በዚህ ስፍራ ላይ እግዚአብሔር በዘላለም ኪዳን ውስጥ አሕዛቦችን እንዳሰበ ነው የሚያወራው። እኔ ለአንድ ሰው እንደዚህ ብዬ ነው የማውጀው፣ ጠላት ሳይከለክል በክብር ወደ እግዚአብሔር መቅደስ ትገባለህ። ጮህና አሜን በለኝ። እግዚአብሔር እንደዚህ ይላችኋል፣ በዚህ ምሽት ያለ መከልከል ወደ ክብሩ ትገባላችሁ። ይሄ የእግዚአብሔር ዝግጅት ነው። የታረደው በግ የትንሣኤው ጌታ የናዝሬቱ ኢየሱስ አብ ከሰማይ ለዘላለም ለእኛ ያዘጋጀልን አብ ብቻውን ያሸተተው ትልቅ መስዋዕት ነው እና ብዙ መስዋዕቶች እዚህ ምድር ላይ ቀርበዋል። እግዚአብሔር አብ ግን ትክክለኛ መስዋዕት ብሎ የተቀበለው የኢየሱስ ክርስቶስን መስዋዕት እና ይሄ ደም የተቀደሰ ደም ነው። ይሄ ደም ኃጢአት የሌለበት ደም ነው። ለአማኞች ደግሞ በተለይ ለአማኞች መሸጋገሪያ መንገዳቸው ነው። ሻሃቱ ካፓርታሊፋንያስ ይሄን ደም ያቀለለ
ይዋረዳል። አንተ ጮህ አሜን በለባት። ከቤተ ክርስቲያን ላይ የዳንበትን መዳን የሆነውን ደሙን ያቀለለ ይዋረዳል። ና ቤተ ክርስቲያን ትልቁ መገለጫዋ የምትሞሸርበት፣ የምታምርበት፣ የምትዋብበት የመልኳ ገጽታ የሚታይበት የኢየሱስ ደም አሕዛብን ሲነግራቸው ቀድሞ ከእስራኤል መንግሥት የራቃችሁ ናችሁ። ለምን? በበደላችሁና በኃጢአታችሁ ምክንያት ከእግዚአብሔር ዘንድ ኅብረት የላችሁ። እግዚአብሔር የሚባለውን አሕዛብ አያውቅም። አሕዛብ አማልክቶቻቸው አጋንንቶች ናቸው። ጣዖትን ያመልካሉ፣ እኛን ጨምሮ ማለት ነው። ከእስራኤል ውጭ እግዚአብሔርን የሚያውቅ ሕዝብ አልነበርም እና ይህ ሕዝብ ከእግዚአብሔር ኪዳን የራቀ ነው። አማልክቶቻቸው ጣዖት ናቸው እና ኢየሱስ የሚለውን እግዚአብሔር የሚባለውን አምላክ አያውቁትም። ግን አንድ ቀን እግዚአብሔር አዋጅ አወጀ። አንተ በዘር በቋንቋ በመልክህ አይደለም የገባኸው፣ በደሙ አልፈህ ትገባለህ። እጅን ከፍ አድርግና የኢየሱስ ደም በለየሱ። ይኸውላችሁ ሰይጣን 3 ስብከቶችን አይወድም። አንደኛ የኢየሱስ ደም ሲሰበክ አይወድም። ምክንያት ከተባለ የኢየሱስ ደም መዳኛችን፣ መፈወሻችን፣ ማምለጫችን እንደሆነ ያውቃል። ስለዚህ አማኞች ስለ ኢየሱስ ደም እንዲያወሩም እንዲሰብኩም አይፈልግም። ለዚህ ነው ደሙ ሲነሳ ሰዎች ድንዛዜ ላይ ይወድቃሉ። እኔ ግን በዚህ ምሽት በዚች ቤተ ክርስቲያን እግዚአብሔር ለምልክት በደሙ የሆነ በር ይከፍትላችኋል። አቻካሎ ሳሊፋንያ የሁሉ ሰፈር ላይ ይሄ ደም ነው የሚታየልህ። እጃችሁን ከፍ አድርጉና በምድሬ ላይ በሉሴ የኢየሱስ ደም በሉሴ ይታያል በሉሴ። እና ርቃችኋል ይላችኋል። ከየት? ከእስራኤል መንግሥት ርቃችኋል። ከየት? ከኪዳን ርቃችኋል። ከየት? አሕዛብ ናችሁ። የምን? እግዚአብሔር የሚባለውን አታውቁም። ፀሐይ ሲወጣ የፀሐይ አምላክ ትላላችሁ፣ ዝናብ ሲወጣ የዝናብ አምላክ ትላላችሁ፣ ፍቅር ሲይዛችሁ ደግሞ የፍቅር አምላክ ትላላችሁ። እግዚአብሔር የሚባለውን ግን አታውቁም። ስለዚህ እግዚአብሔር ግን በምሕረቱ ባለጸጋ ስለሆነ ወይ አንድ ሰው ጮሆ ለምን አሜን አይለኝ? በምሕረቱ ባለጸጋ ስለሆነ አይሁድን አለፈና ግሪክ የለም፣ ጨዋ የለም፣ ሴት የለም፣ ሁሉ በክርስቶስ ኢየሱስ ወደ አብ ይገባል ማለት። ዛሬ ምሽት እንደዚህ ነው የሚሆነው። ከነገር ከቋንቋ ዋልቶ ያስገባሃል። እጃችሁን በጌታ ከፍ አድርጉልኝ። የኢየሱስ ደም በሉሴ ያስገባኛል በሉሴ። አንተ አውጅብሃለሁ፣ በኢየሱስም ትገባለህ፣ ወደ መቅደሱ ትገባለህ። አንካሳነትን ያነሳዋል፣ እውርነትን ያነሳዋል፣ ሞትን ይሽርልሃል፣ ውርደትን ይመታልሃል። አንድ ሰው የኢየሱስ ደም ይበልሽ። ትኩስ የሆነ ንጹህ የሆነ ማንም የማይስተካከሉ ከቤተ ክርስቲያን የኢየሱስን ደም የተተካካ ትከሻውን የሚለካ ዛሬ እናርደዋለን። አንተ ቤንዘሩን የተመታ ይሆን ከኢየሱስ ደም ጋር የሚፎካከር ይዋረድ። ናርቃችኋል ይላችኋል፣ ርቃችኋል። ከየት? ከእስራኤል ክብር፣ ከእስራኤል አምላክ ከእግዚአብሔር የራቃችሁ ነበራችሁ። ግን እንደዚህ አለ፣ እግዚአብሔር በምሕረቱ ባለጸጋ ስለሆነ ታዲያ ከወደደን ከታላቅ ፍቅሩ የተነሳ አድሃና ባንያዝ ከልጁ ከኢየሱስ ክርስቶስ ጋር አቤት አቤት አቤት። አንተ እግዚአብሔር እንደዚህ ነው፣ ከልጁ ጋር ዛሬ በአብ ክብር ተቀምጣል። አንድ ሀሊፋን ያስተሰሽ የገባሽው በደሙ ነው።